ልጁ ምን ሆኖ ነው? ምን ሆነ ነው? ምንድነው የምትዞረው? ኧረ ምን ምን ጀምሮ ነው? ምንም አቤት አቤት ምን ልታዘዝ? ኛኛ እንደ ልጅ ማኑ ላከብኝ። እሺ የሚጠጣስ? ወተት እንዴ የእናቷ ጡት መሰላት። እኔ የምልሽ እዚህ የለም። እጂው እንዴ ልጆች ከቤት ነው እንጂ የሚበሉ ከመቼ ጀምሮ ነው ከውጭ የሚበሉ? ሰው አለ? ሰው አለ? አንቺ ነሽ እንዴ? ሂድ ወደዛ። ምንድነው እዛው ሰው አለ አትለኝም እንዴ? አይ እንትን እያመመኝ እኮ ነው። ትንሽ ቆያለሁ። እሺ ኧረ በእናትህ ትላንት ነው የገባው እኮ ትላንት። በስመ አብ በጣም ወደኔ ያመመኝ። እና እዛው ቁጭ ብለህ ሰው አለ አትልም እኮ ነው? አይ እንትን እንዳይልሽ ሌላ ሰው እንዳይመስል። ኧረ ሂድ በእናትህ ግባ ወደ ውስጥ። ጠብቂኝ ወይ ግቢ መጥቼ ኧረ እኔ እገባለሁ በእናትህ ሂድ ግባ። ሶስት ቀን በቃ ቻው በዩ። ኮሱይ ትላንት ያነሳው እኔ ፎቶ አነሳሽ ትላንት እኔ እንደዚህ ነኝ ድሮ። ምን ሆነ? አፍንጫው አይኑ። ለምንድን ነው ሰው ግን ለትዳር የማይጠይቀኝ? ኧረ እባክህ እንደዚህ እንደ ፎቶ ላይ ለምን ለትዳር ሰው አይጠይቀኝም ነው እንዴ? አንተ ነህ እንጂ የምጠይቀው ምን ብሎ ነው የሚጠይቀው? ኧረ በቃ ከዚህ በኋላ ጠይቁ። እንደዚህ ቆንጆ መሆኔ ራሴ አላወቅኩም እኔ። ኧረ እባክህ ኧረ በለው እንደዚህ እንኳን ነገርሽኝ። እንግዲህ ቆንጆ ነው እንዴ? ጠይቁ እንኳን በኋላ ይጠይቁ። ዝም ብዬ ኮራ ብዬ አልፋለሁ። ኧረ አንተ ራስህ ጠይቃቸው። እንደዚህ ኮራ ብዬ አልፋለሁ። እንደ ቆንጆ መሆኔ ረስቼ እኮ ነው። ኧረ እንደዛ ደግሞ እየጎረድክ እንደዚህ ሳታገባ እንዳትቀር። በቃ ኮራ ብዬ በለው። ኧረ ስታይል እንደዚህ ልትሆን መንገድ ላይ ቡናው ራሱ ይቅንብን ልሄድ እኔ እንሄዳለሁ መንገድ ላይ ራሱ ሰላም ነሽ? ምንድነው ተጎሱ? ስፖርት ጀመርኩ እና ምንድነው እንደዚህ እንድትሄድ? ስፖርት ሱሱ ነው ቢቀርማመደን ቀየረው። ኧረ ባለፈው ልታዛጋው ለሱ ነው ለስፖርት ቡና መስሎኛል ጠጣው መጥቻ እንጂ ጋር ስፖርት ነው። እሱማ ጥሩ ነው። እዛ ደግሞ ሳቁብኝ። ለምን? እኔ ድንጋይ እንኳን መስሎኝ የሆነ ነገር እያሰብኩ ጢባት ሲጫወት አቁም አሉኝ። ድንጋዩ ኳሱ ደግሞ ሜዳ ላይ ሳኝ አለቀሰ። እንደዚህ ሆነ ሳይ ሰው እንዳለ ኦዱ ሰዎች ከሱ ጋር አለቀሱ። በቃ ልሂድ። ስፖርት መቀመጥ አይወድም። ተንቀሳቀስ ይሻልሃል። በቃ ተንኮሱ ፍራሽ ገዛህ እንዴ? ስንት ዓመት መሬት አልተኛም። ኧረ ጉዴ! እንደዛ ከሆነ አምጣ። እሱ እኮ ይቆረቁራል። አዲስ ስለሆነ አይመችም። እጅኛውን ውሰድ እስቲ። ኧረ አቧራ ናት እሷ። ኧረ ደህና ናት። ምኑን አቧራ ናት? አንተ ደግሞ አዲስ እኮ ነው። ኧረ አምጣው። አይመችህም እኮ ይሄ ለመተኛ። አዎ እቺን ውሰዳት። ሊስቴ ላጥ ብለህ ነው የምታድረው እጅኛዋ ላይ። ምን ከመሬት ምኑ እኔ ተደስቼ አምጥቼ። አዋ እንዴ ምን ነው አምጣ። እዚህም እኮ እንተኛበታለን። ተይው መሬት ለምጃል ነው። ተይው ሰኝ አትወስድም። ይሄን ከመሬት ምኑ ያንሳል። በቃ ተይው እንዴ ተዋ። ሰላም ነሽ? እንዴት ናችሁ? ሰላም። ምንድን ነው ግንብ የሚሰራልኝ የውጭ ያጥፍ? ግንብ ልታሰሪ? በቃ ባለሟጋ መጣች። አዎ ጥራላት። ኧረ እሰራለሁ አንተ እንዴ ተንኮሱ ጓደኛዬ ናት እኮ። እሰራለሁ እጄ አንተ ያለህማ ሩቅ። በቃ እሰራለሁ። እሺ ምንድነው የሚያስፈልገው? ማለት ለሱ የሚያስፈልገው ትንሽ ዱቄት። ይሄ የምን ይሄ ዱቄት ይፈልጋል። ዱቄት በቃ ወፍጮ እናመጣልና ግን ሌላስ? እሺ ጉደኛ ነው። ዝም ብለሽ ስሚ እስቲ። ምንድነው? ማን ካለ
ማንጋ በቃ ከዛ ምንድነው የሚሰራው አላችሁ እንዴ ግንብ የግንብ አጥር በቃ ሰራለሁ እሺ ምንድነው ሚስማር ያስፈልጋል ሚስማር እሺ አሁን ማጋዚጅ ልምጣ ማጋዚጅ ኧረ ተው በእናትህ ሂድ ጥራላት እንዴ በዱቄት እንዴት ነው ግንብ የሚሰራው አለ ሸቅል ኧረ ምኑን ትሸቅላለህ ማችለውን ነገር በቃ ማጋዝ ካለ ይሰራሉ ግን አጥር አይደለም እኮ ያለች ግንብ ነው ግንብ አይደል እና ማጋዝ ምን ያረግልሃል እሺ መቆፈር አለ ሂድ በእናትህ ግባ እንደውም አያስፈልግም እሱ አይጥራ ግን እንትን መቀስ ካለ እኮ ኧረ ድረስልኝ እያሾፍክ ነው እንዴ ልጁ ነው ዘንድሮ የት ነው ያመጣሽ ለምንድን ነው ቁም ነገር የሌለው ልጁ ግን እጄ እጠራልሻለሁ ቶንኮሱ እንዴት ነህ? ኧረ ምንድን ነው ምን ሆነህ ነው? 3 ቀን ተኛሁ እኔ ዘመድ የለኝም እንዴ ምን ሆነህ ነው? የጠየቀኝ ሰው የለም አሞህ ነው እንዴ? አሞኝ ምንድን ነው የሆንከው? 3 ቀን አፌ ተዘጋ ምንም አላወራም እንዴ ለምን ምንህን ነው ያመመህ? ዶክተሩ አጥሚት ጠጣ አለኝ ሰው መጥቶ አልጠየቀኝም እኛ እንኳን ሚሪንዳ ነው ያመጣንልኝ አዎ አጥሚት ነው አለው አጥሚት ምን እሱን ፈሳሽ አይደል እንዴ እሱን ጠጣ ችግር የለውም ምን ነው ግን ያመመ ዘመድ የለኝም እኛ አለን አይደል አዎ አላችሁ እናንተማ ዘመድ የለኝም እኔ እንዴ አዎ ምንድነው ያለ በሽታ ሰው ጋር ተጣላሁ በቃ ንዴት ሰው የለኝም ንዴት በቃ እሱ ጨርሳለሁ ብዬ ድንጋይ ጠለስኩ ከዛስ እግሬ ትንሽ የሆነ ጭረት ነገር ሰው የለኝም ዘመድ ለዚህ ነው የምተኛው እንዴ አንተ እና ለእግር ነው አጥሚት የሚልህ እኛ እንኳን ሚሪንዳ ነው ያመጣነው በቃ ተው ይዘን እንሄዳለን እንዴ ለምን በቃ አጥሚት ነው የተባልከው እሱን እንዳጥሚት ልጠጣ ኧረ ተው በቃ ይዘሽው ነው ይበቃ ዘመድ የለኝም ሲጀመር ለእግር ትተኛለህ እንዴ ስራ ዘመድ የለኝም ሌባዚ ውስጥ እየሄድን ነው እንግዲህ የኋላ ዘና ስትል አንቺ ጋር ብያበረባ በቃ ስቶፕ እስኪ ውሃ ውስጥ ወክ እንሂድ አንዴ ከሱ ጋር ውሃ ውስጥ ና ኧረ ና በእናትህ ፈታ በል ውሃ ውስጥ ወክ እንደዚህ እንዴ ላጥ እግርህን ላጥ ታደርጋለህ ምንድን ነው ኧረ እዛው ቁም በእናትህ እንዴ ምንድን ነው ስትፈልግ ወጥተህ ዘው ብለህ የምትገባበት ግቢ አይደለም እዚህ ዱባይ ሂጅ መጣሁ ይሁና ምን አገባኝ እኔን ላ ዱባይ እንዴ ኧረ ምን አገባኝ ምንድነው ላ ደግሞ ኧረ በስመ አብ ኧረ ሂድ ውጣ በእናትህ ከግቢ 3 ቀን 4 ቀን ነው የቆየው እኮ እኔ ምን አገባኝ ነግረኸኝ አልሄድክም ውጣ አልኩህ እኮ ኧረ ይቅርታ እኔ እኮ ደስ የሚልሽ መስሎኛል ደግሞ የሆነ ብረት ድስት ምናምን ገዝቼልሽ መጣሁ አያገባኝም ሂድ ውጣ እንዴ አይሰማም እንዴ ሂድ ውጣ እባክህ አታሳዝነኝም ኧረ ፊት ለፊትን እያየህ ከዱባይ ገብቼ ኧረ ማን አንተ እኔ ዱባይ ስሄድ እናንተ ደግሞ ወደዚህ መጣችሁ እንዴ እኔ እኮ ቤቱ ተከራይቻለሁ እና ኧረ ማነው ሰውዬው ነይ የሚጣ እናት ነይ እስኪ ነይ እኔ አከራይቼዋለሁ እንዴ እኔ ወደ እነሱ ሀገር ስሄድ እነሱ ደግሞ እኔን ተገድነው መጡ አዎ እንዲህ ነው ነገሩ እንግዲህ ይሄ ቤት ትሰማለች ይሄ ቤት የኔ ነው ኧረ የኔ ነው ይሄ ቤት ተከራይተዋለች ምን ሆኖ ነው ልጁ በቃ ሂድ በቃ ሻንጣህን ይዘህ Hello, how are you? ምንድነው ተንኮሱ Is this where you live? It's so beautiful. Wow. ኧረ እባክህ So nice. አይሽ እሷን ከዚህ ግቢ አባሪው እንዴ እናረጋለን አለች ኧረ አላልኩም እኮ እንዴ
አማርኛ ትሰማለሽ እንዴ? ሰላምታ ነው ያጠይቋት። ሰላምታ እንዴ በቃ እንዴ ከሆነ ሂጂው አንተማ የውስጥ ነው የምትናገረው እንዴ? ልሂድ ሂጂው በቃ እኔ እኮ ለምን ከሷ ጋር ጣላሽኛ? ሂጂው በቃ አልፈልግም እኔ እንኪ ምሻታሽ ሂጂው ያጂው በቃ ሂጂው በቃ ሂድ እባክህ። ምንድን ነው ሰላም? የሚከራይ ቤት አለ? የሚከራይ ቤት አለ ወይ እንዴ? አይ ከመቼ ጀምሮ ቤት መስከራይ ጀምሮ? አይ አይደለም አይ አይደለም ሰው ነኝ እኮ እንዴ ሰው ነኝ አለ ጀረሚጣና ሰው ነኝ። ኧረ እስኪ ጸጉሬ እሺ እንዴት ቋንቋሽ አንቺ እንግዲህ እዚህ ነው ያድኩት። ኧረ ጉድ እሺ አይ ነሽ አይተይ አይ ቤት መስከራይ ጀመረ ኧረ አይደለም አይደለሽም በምን ሊመንሽ እስኪ እንዴ ኧረ አይደለችም ኧረ አይ ሂጂው እኔ ፈራሁ እንዴ እርግጠኛ ነሽ እንግዲህ እሚጣ እናት ጋር ልውሰድሽ እሺ ሂጂው አንቺ ሂጂው እንዴ እሺ እሚጣ እናት ሰላም ነሽ ቤት ኪራይ ስንት ድራም ነበር ድራም ምን ማለት ነው ደግሞ የምን ድራም ነው የምታወራው ላመጣልኝ ብዬ ጠፋ ስንት ብር ማለት ወይ ለምዶብኝ እዛ ለመደካ እንዳለክ ለማሳወቅ ነው እሺ ስንት ነው ግን የቤት ኪራዩ እንዴ በፊት የምትከፍለው ነው የምትሰጠኝ ጠፋብኝ እኮ ሂድ እባክህ አምጣልኝ ድራሙን ልታወራልኝ ነው እሺ በቃ አመጣልኝ ሂድ በቃ የምን ሰላምታ ነው ኧረ አመጣልኝ እኔ ለምዶብኝ ኧረ ድራሙ እዛው ትተና እሱን አመጣለሁ አንቺ ቤቱን አንቺ ዝም ብለሽ ቤት ኪራዩን ተቀመጪ እጂ ደህና በቃ ኧረ በስመ አብ ልትነግረኝ ነው እንዴ መጣው ሂድ እባክህ ምን አይነቱ ነው ይሄ ልጁ ምን ሆኖ ነው ስቶቭ ነው ያስቸግረሽ? አዎ ይሄው ስቶቭ ተበላሽ? አዎ ተበላሽ። ዱባይ ሄጄ ከመጣሁ ብዙ ነገር ተማርኩ። ኧረ እባክህ ስራልኝ እንግዲህ። ምን ሆነ? ገመዱ ተቆርጦብኝ ነው። ለገመድ ነው ያመጣሽው? እና አዎ በቃ ያዥው አንዴ። ምን ልታረግ ነው? ገመድ አለ ስፖርት ጀምር ያልነበር የሆነ ጊዜ። ኧረ እሱ አይደለም አንተ ምን ሆነ? ሽቦ ከውስጥ ተቆርጦብኝ ነው። ኧረ አልተቆረጠ ነው። ኧረ ጭራሽ እያበላሽ ያሟል እንደ ልጅ ቆረጥ ይሄ ለቅ ነበር አይለቅም ከውስጥ ነው የተቆረጠው ውስጡ ምን አየሽ አንተ እስቲ እባክህ ይሄ ፈታ ነው እንጂ የምታየው ዝም ብለህ ነው እንደ ከውጪ የምትሆነው ሂድ እባክህ አትችልም ሂድ እንደ ምንድን ነው ሂድ በቃ እኔ ስራ መጀመር ፍላጎት ስላለ ኧረ እባክህ ማችለውን ነገር ሂድ እባክህ እንዴ ጉድ እኮ ነው ልጁ ምን እያረገ ነው አንተ ተንኮሱ ምንድነው ይድረቅ ብዬ ምኑ እኔ ቃጠብኩና ይድረቅ ብዬ እየሰቀል እና እንደዚህ ነው እንደሚደረገው ባለፈው ልብስ ሳጥብ በዚህ እንትን አርጋ አላልሽም ገመዱ ላይ እና ልብስ ነው እንጂ እቃ እንደዚህ ይሰቀላል እንዴ አንተ ያሟል እንዴ ልጁን አይ እኔ ደግሞ ሁሉም እንደዚህ መስሎ ኧረ በእናትህ ተው እዛ ቅርጫት ውስጥ ነው እንጂ የምታስቀምጠው ምን ሆኖ ነው ይሄ ተስፋ እንዴ ሰላም ነው ተስፋ እንዴ ትግስት አይደለችም ትግስት መስላል ትግስት ደግሞ አንዴ ተጣላችሁ ትግስት ኧረ ዝም በይ አንቺ ቆይ ልንገራ አንተ ሂድ በቃ ቆይ ማን ነው ተይው ዝም ብሎ ነው ተይው ማንክ ንገረኝ እንጂ ምንድነው ንገረኝ ዝም ብሎ ነው አንተ ልንገራ በቃ ሂድ አንተ ምንድነው ለካከኝ ምንድነው ተከስተማነች ቆይ ልንገርሽ ተከስተማነች ዝም ብሎ ነው ማውራው ዝም ብሎ አይደለም ተከስተማነች ሲጀምር አላውቀውም ሲጀምር ጓደኛ ይንገረኝ ቆይ የሱ ጓደኛ ለካከኝ ረዛ አቀኝም አላውቀውም የሱ ፍቅረኛ እንደዛ ነው ምንድነው የምትፈልገው ከኔ ከዚህ በኋላ አጠገቤ እንዳደርስ አልፈልግህም በቃ አሰማም እንዴ አንተ እንዴ አንዴ ይቅርታማ ስጠኝ ድንጋዩን ስጠኝ ለምታባት ሰውየውን አልጆል ልትመጪ ይከራያ ምን ማለት ነው ድንጋይ እኔ እየለቀምኩ እኮ ለስራ ነው ችግር የለውም እከፍላለሁ በቃ ትከፍላለህ እንዴ ከሆነ ብር ጨምሪውና እኔ ልምታልኝ እሱ ይሻላል ምታልኝ በቃ እንዲሁ ምታልኝ ተጣላችሁ ከሷ ጋር ተጣላችሁ ብትታረቁ አይሻልም
ሰላም ይሻላል እኮ እሷ ላከችን አንተ እንመታ ነበር ግን እኔ አሁን ብሬን ትቼ ጋቤን ትቼ የእናንተ ሰላም ይሻላል ብዬ ነው እሺ ታረቁ እሺ በቃ እሺ ላስታርቃችሁ አልፈልግም በቃ አልፈልግም አለች ወይ ስልኬን ያዝልኝ እሱ ነው እሱ እኮ ነው ያዝልኝ ኧረ ተው ሄዷል ምን ነው ሰርቆኝ እኮ ነው ሰርቆኝ ኧረ ብመታኝ ትሽ ይሻለኛል ብመታኝስ አምጣው ስልኩን ለምንድን ነው የምታስቀምጠው አምጣው አይደለም ማይ ሚስንቹ ነው አዎ ማናት አልቅሽ ኧረ ማንም አይደለችም አዎ አልቅሽ አይደለም ሌላ ምን አለ አሁንስ ማናት ቢሆንስ አልቅሽ ታጋብዳለች አንዴ አባ ሶፍት ግዛላ ሶፍት እሷ ስታለቅስ ማን ነው አይኗ ጋር ምንም ማረግም ብናኝ የለም እሱ እንደው መልሰላት ቴክስቱን አምጣው ማን ነው የላከልህ አምጣው ሌው ምርጥ ሶፍት አልቅሽ አታለቅሽ ለምን እንዴ ነይ አታለቅሽ እንዴ እኔ ምንሽ ይኸውልሽ እኔ ምን ስታለቅሽ ለአይንሽ ብናኝ ስለሌለው ምርጥ ሶፍት ነበር ብታለቅሽ ያለኝ ነበር እቤት ማምኮ ይሄኛው ደግሞ ከስር ያለው ደግሞ እቃ ስታጥቢ ሳን ይኸው ከስር ለማስቀመጥ እንጠቀማለን ግን አባ ትጠቀማላችሁ ግዙ እንግዲህ እሺ በቃ እሺ ቴንክ ዩ ማምኮ ነሽ አንቺ ራስሽ ማምኮ ሶፍት ይኸውላችሁ ማምኮ ሶፍት አስመላለሰው ራሱ በጣም አሪፍ ነው ብናኝ የለው ማምኮ ሶፍት በየሱቁ በየሱፐር ማርኬቱ ስለ ይሄንም ጨምሪ ያዢው አዎ በቃ ብር አምጪኝ አይ እሺ እንትኑ ጋር ስራ ቦታ ማማ ያንጉ ጌም ኦቨር ይቅርታ ሂሳብ ጎሎብኝ ነው ይቅርታ ማማ ያንጉ ጌም ኦቨር ሂሳብ ጎደለብኝ ይቅርታ እሺ ጠጣን እኮ ንፍጤን ጠጣ አበራባስ ያስጠጣ ማማን እንዴ እንሂድ እባክህ ያስጠላ ና እስኪ ሂሳብ ውሰድ ይቅርታ እንትን አልኩባ ይቅርታ በቃ ይሄንም ያዘው በቃ ዝም ብለህ ያዘው እሺ አጠጥሙ ሆነ አጠጥ ኧረ ጠጣ ፊትን ታጥብበት በቃ እንትን ስራ ሂሳብ ጎሎብኝ ነው ሂሳብ ነው አዎ 180 አዎ 180 እሺ ጀባት እሺ መልስ አለክ ይኸው 20 ብር መልስ አስቀመጥካሽ በቃ አይ ሰው ግን ትላንት ካንቺ ጋር የመጣው ግን 100 ብር አይደል የሰጠኝ ትላንት እዚህ ቁጭ ብላችሁ ማን ነው እኔ አይደለም ማን ነው ካንቺ ጋር ሰው ተመሳስሎብህ ነው እንዴ ምን ሆነ ነው ኧረ እባክሽ ከማን ጋር መጥተሽ ነው አንቺ አውቆ ነው እንዴ የት ነው የምታቀኝ አንቺ ምን ሆነሽ ነው እንዴት ናችሁ ሰላም ናችሁ እንዴት ናችሁ አለን ምንም ጣላችሁ ምን አለ የሚበላ ተጋቢኖ አለ ሽሮ አለ በየአይነት አለ ምን ይሻልሻል እንትን አለ ስጋ የለም እንዴ ስጋ አለ አዎ በቃ እንዲናርክ መጀመሪያ ላይ ቁርጥ አምጣና ከዛም በኋላ ደግሞ ጥብስ
ጥብስ ጨምርበት። አዎ ፍቅረኛ ናት ግን? አዎ ፍቅረኛ ናት። ኧረ እባክህ አትቆጥቡም? ነገ ልትጋቡ አይደል? አትቆጥቡም? ዛሬ ካልቆጠባችሁ እሺ በቃ አንድ ተጋቢ ነው ይምጣ። ስለሱ ምን አገባህ ካንተ? ተው በቃ እሷን እያለች አዎ ተው በቃ በልና ነገ ደግሞ ልንገርህ ነገ አንተ ብሬን ትጨርሳለህ። እሷ ያለውን አግብታ እንትን በቃ አንድ ተጋቢ ነው አመጣለሁ። እኔ ተጋቢ ነው አልበላም፣ ጨጓራ ያመኛል። የብሽሮስ አልበላም። በቃ አንተ ይሻላል። ተው እባክህ መጠጣ እንዳመሽ የምጠጡስ ለኔ ምሪንዳ አንተ በቃ እሱ ብቻ አመጣለሁ። ቆየው ይሻላችኋል። ቆጥባችሁ ነገ ምን ልትሆኑ በቃ ይቅርታ ጠጡ እንግዲህ አዎ ጠጡ ምግቡን አምጣው እንጂ ምግቡ ተው ግን አንተ ይቆጫል ነገ ምን ያደርጋለሁ እሺ አንተ በቃ ይምጣ እሺ ሂድና አምጣው እሺ አመጣለሁ ምን አውራል ይሄ ኢየሱስ ምን ነው እንዴ ማን ነው የሚጠራኝ ወይ እኔ ነው ምን ነው ብቻሽን ነሽ? አዎ ብቻዬን ነኝ። እኔማ ምን ላድርግ ታዲያ? ኧረ እዚህ ጋር ብትመጪ ልምጣ? አዎ ትጋብዘኛለህ? ኧረ አዎ እርግጠኛ ነህ? አዎ ነይ። እሺ የፈለኩትን ነው የማዛው። ኧረ ቆይ እኔ አዛለሁ። ና ታዛለህ? እሺ ና ልታዘዝ ሰላም ናችሁ? እሷን ልጋብዝ ፈልጌ ነውና ሙዚቃ አለ እንዴ? የምን ሙዚቃ ነው? እስከ መጨረሻ ክፈቱ። ምግብ ነው እንዴ? አዎ ምግብ ነው እንጂ ቡላሌ ውስጥ መጥቼ እኮ ሰላም እንዴት ነሽ? ናጎራበል ኧረ ችግር ፓፓያ ነው እንዴ ያስከው? እንትን ገዝቼው አዎ እቺ ና አንደሰች። እሺ አመሰግናለሁ። ግን አይበቃንም ብቻ አንድ ብዙ ነን እኛ። እውነት በቃ ይሄን ሙሰጂው እንኪ ያጂ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። እሺ ረይ ምስከና